አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። ከሀገር ውስጥም ከውጭም ያላችሁ ለወቅን ቢላል መስጅድ ከጅማሬው እስካሁን ድረስ ድጋፍ እያደረጋችሁ ያላችሁ እህት ወንድሞቻችን እንዴት ናችሁ? አልሐምዱሊላህ ከእኛ ጋር ሁሉም ሰላም ነው። እንግዲህ እንደምታዩት የወቅን ቢላል መስጅድ ግራውንዱ አልቆ ተጠናቆ ለሰጋጆች ዝግጁ እንደሆነ ይታወቃል። ሆኖም ግን የበርና የመስኮት ስራዎች አላለቁም ነበር። ዛሬ ደግሞ አልሐምዱሊላህ በዕለተ ሐሙስ በቀን 22 8ኛ ወር 2018 እንዲህ አምሮበት መስኮት እና በሮቻችንን ገጣጥመን አልሐምዱሊላህ ከብርዱም ከምኑም እንግዲህ ሸፈንፈን ብለናልና አልሐምዱሊላህ። ለዚህ በርና መስኮት ድጋፍ ያደረጋችሁ እህት ወንድሞቻችን እንደዚሁም ለመስጅዱ እገዛ ያደረጋችሁ ሁላችሁንም አላህ ኸይር ጀዛችሁን አላህ ይክፈላችሁ። እንዲህ እንደምታዩት እንግዲህ አልሐምዱሊላህ በጣም አምሮበት ነው ያለው። መስኮቶቻችን በዚህ መልኩ ተሰርተዋል። እነዚህ ከመስታወት ውጭ የተሰሩት ናቸው። ይሄኛው አንደኛው በር ሲሆን የሴቶች መውጫ በር ነው። ይሄኛው ደግሞ ትልቁ የወንዶች መግቢያና መውጫ በር ነው። አልሐምዱሊላህ እዚህ በሚያምር መልኩ ተሰርቷል። ሌላኛው እነዚህ 4 መስኮቶች ደግሞ ያው በመስታወት የተሰሩት መስኮቶች ናቸው። በውጨኛው ያው መረብ አለ ለመስኮቱ ደህንነት ሲባል መከላከያ። ውስጠኛው ፓርት እንግዲህ ይሄንን ይመስላል። ውጨኛው ፓርት ደግሞ የመስታወቶቹ ሳይድ ይሄኛው ነው። ያው ግራውንዱ እንግዲህ ተወሰነ ያክል አጥሮ የሚታያችሁ እዚህ ከ1 ሜትር በላይ የሆነ ያው የአፈር መመለስ ስራት ስለተሰራበት ለዛ ነው እንዲያጥሮ የታየው የግራውንድም ስለሆን እነዚህንም ስንሰራ ነው የቆየ ነው። ያው ይሄን ከ1 ሜትር በላይ የሆነን የአፈር ሙሊት ስራና ጅግጀጋ ስራዎች ነበሩብን። በዚህ መልኩም ደግሞ እነዚህ ደረጃዎች የበሩ መግቢያ ደረጃዎች እነዚህ ስራዎች ነበሩብን። ያው በ3 ሳይድ ነው